ይህንን ሳትሰሙ ጾመ ፍልሰታን በፍጹም እንዳትጀምሩ። ጾመ ፍልሰታ የእመቤታችን ረፍት ትንሣኤና ዕርገቷ የሚታሰብበት ወቅት ነው። እመቤታችን በተለያዩ ጊዜያት ሞትና ትንሣኤዋን ለሐዋርያት የገለጸችበትን ምስጢር ከነሐሴ 1 እስከ 16 ድረስም ምእመናን በጾም በጸሎት ተወስነው የልጇን ቸርነት የእርሷን አማላጅነት በሱባኤ ይማጸናሉ። የሱባኤው ወቅት ሲፈጸምም እመቤታችን በእውነት ተነስታለች ብለው በደስታ የጾሙን ወቅት ይፈጽማሉ። ሞቷ የሚያስደንቅ መሆኑን ቅዱስ ያሬድ ሞት ለማናቸውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሰረት እመቤታችን ቅድስት ድንግል ማርያም በዚህ ዓለም በሕይወተ ሥጋ 64 ዓመታት ያህል ቆይታ አርፋ ተነስታ በክብር አድርጋለች። ይህንን የትንሣኤና ዕርገት አብይ ምስጢር ነቢየ እግዚአብሔር ቅዱስ ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት እንዲሁም በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝህ ትቆማለች ሲል የተናገረው ቃለ ትንቢት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና የነጻች የቅድስት ድንግል ማርያምን ዕረፍት ትንሣኤ ፍልሰት ያስገነዝበናል። እመቤታችን ቅድስት ድንግል ማርያም ታቦተ እግዚአብሔር መሆኗን አባ ጽጌ ድንግል በመኃልየ ጽጌ ሲገልጽ እንዲህ አመስግኗታል። ሊቃውንተ ቤተክርስቲያን በትርጓሜያቸው እመቤታችን ታቦተ እግዚአብሔር መሆኗን አባ ጽጌ ድንግል በመኃልየ ጽጌ አመስግኗታል። ሊቃውንተ ቤተክርስቲያን በትርጓሜያቸው ይህንን ቃለ ትንቢት ቅዱስ ዮሐንስ በራእዩ ከገለጣት ንግስተ ሰማይ ወይም የሰማይ ንግስት ጋር በማገናዘብ የእመቤታችንን ሁለንተናዊ ክብርና ልዕልና አምልተውና አስፍተው ገልጸውታል። ቅዱስ ዮሐንስ በራእዩ በጌታ የሚሞቱ ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብሎ እንደመሰከረው እመቤታችን ከረፍቷና ዕርገቷ በኋላ የመጨረሻ ወደ ሆነው ታላቅ ክብሯ መሸጋገሯን ያስረዳል። ይህንን ክብሯን ለመረዳት ሊቃውንተ ቤተክርስቲያን ዘወትር ሁል ጊዜ ንጽሕት የምትሆኚ አምላክን የወለድሽ እመቤታችን ሆይ ስለዚህ ነገር እናከብርሻለን፣ ሰውን ከሚወድ ልጅሽ ዘንድ ይቅርታና ምሕረትን እናገኝ ዘንድ ሁል ጊዜ አይነ ልቦናችንን ወደ አንቺ እናነሳለን በማለት ቤዛዊት ዓለም ድንግል ማርያም ከልዑል እግዚአብሔር ዘንድ የተሰጣትን ልዩ የቃል ኪዳን ጸጋና አምላካዊ ክብር እያመሰጠሩ ያመሰግኗታል ብሎ ሊቁ ተናግሯል። እመቤታችን በአጸደ ሥጋ ሳለች ከሦስቱ አካላት አንዱ አካለ እግዚአብሔር ወልድ በተለየ አካሉ በተዋህዶ ሰው ሆኖ በመዋዕለ ሥጋዌ ላደረገው የደህነት ዓለም ጉዞ ምክንያት ነው።